ለምን ሰዎችን ወደ እስልምና መጣራት ያስፈልጋል? እስልምና ውስጥ ምን የተለየ ነገር ስላለ ነው? ለሁለት ነገር ነው እንደው አጠር አድርጎ ለመግለጽ ከሆነ አንደኛው ከእስላም ውጭ ሐቅ ስለሌለ ፈጣሪ አምላካችን አላህ አንድ እንደሆነ ሁላ የጀነት መግቢያ መንገዱም አንድ ብቻ ነው። ያም ምንድነው? ዲነል ኢስላም ነው። ዒባደቱላህ ዐዘ ወጀል አላህን በብቸኝነት ማምለክ እርሱን ብቻ መገዛት ማለት ነው። አላህ ከመጀመሪያው ሰው ከአደም ጀምሮ እስከ መጨረሻ አላህ መልእክተኛ እስከሆኑት እስከ ነብዩ መሐመድ ድረስ አለይሂ ሰላቱ ወሰላም የላካቸው 124000 ነቢያት 315ቱም ሩሱሎች በእስላም መንገድ ላይ ነው የተላኩት። ሁለት ሃይማኖት ወይ ሶስት ሃይማኖት በየዘመናቱ አላህ አልሰጠም። ስለዚህ ብቸኛው የመዳኛ መንገድ በሱረቱ አሊ ኢምራን ቁጥር 85 ላይ እንደገለጸው ወመን يبتغي غير الاسلام دينا فلن يقبل منه ነው ያለው። ከእስልምና ሃይማኖት ውጪ ሌላን ሃይማኖት ማለትም ፈጣሪ አምላኩን የሚያመልክበት መተዳደሪያ ደንብና ስርዓትን የሚፈልግ የሆነ ሰው ፈጽሞ ከሱ ስራውም ማምልኮም ተቀባይ የለውም። وهو في الاخره من الخاسرين በመጨረሻው ዓለም ከከሳሪዎች ነው የሚሆነው ይላል። የአላህ ንግግር ሼር ማድረግ አይሰለችም አይደል ወንድሞቼ? መቼም ብዙ ነገር ነው ሼር የምናደርገው። አላህ በእናንተ ላይ እጃችሁ፣ እግራችሁ፣ ምላሳችሁ የሚመሰክርበት ቀን ይመጣ ይለናል። ለእናንተ ምን ይመሰክርልን ይመስለናል? ጥሩ ከሚመሰክርላቸው ሰዎች አላህ አድርገን።